ይህን ቀለበት ለማን እንስጠው? አንድ ወንድማችን ምንም አይነት ቤተሰብ የሌላቸው አንድ አባት አላህ ይዘንላቸው ጀናዛቸው ይዞ መጣና ስናጠው ከጀናዛው ይህን ቀለበት ጣታቸው ላይ አግኝተን አወጣነው። ወንድሜ ይህን ቀለበት ለማን እንስጠው አለኝ እያለቀሰ። እኔም ይህንን ቀለበት ተንተርሼ ለወንድምና ለእህቶች መልእክት ላስተላልፍላቸው ምናልባት ከጠቀማቸው ብያለሁ። እናንተም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አደርሱላቸው። እኚህ አባት አላህ ይዘንላቸው ምናልባት ቤተሰብ ሊኖራቸው ይችላል። እንደ ሌሎችም ሰዎች ከሆነ ጊዜ በኋላ መጥቶ መቃብራቸው የሚንከባሉ ሰዎች ሊመጡ ይችላሉ። ነገር ግን ዛሬ ምንም አይነት ሰው አንድም ሰው ሳይከተላቸው መጥቶ እኛ ዋጥን ቀብር ናቸው። አላህ ቀብራቸው ኑር ያደርግላቸው። ወደና የተከበራቸው ወንድምናቶች እንዲሁም ወገኖች ምናልባት ዛሬ በእጃችን ያሰርነው ውድ ሰዓት ሊኖር ይችላል። ጣቶቻችን ላይ ያሉ ቀለበቶች፣ አንቺ አንገትሽ ላይ ያደረግሽው ወርቅ አሊያም የጆሮ ጌጦች ሊኖሩ ይችላል። ዛሬ ሁላችንም በራሳችን እጅ ነው ያጠለቅናቸው። ማን እንደሚያልቀው ግን አናውቅም። ልክ እንደኚህ አባታችን እነዛን ሳናቅ ዛሬ ሰዎች በዘራቸው፣ በቀለማቸው፣ በኢኮኖሚ ደረጃቸው በተለያየ ነገር አግለን ስለ ሰዎች መጥፎ ነገር እያወራን ሰው በህይወት ያለ ሰው እንኳን አልበቃ ብሎት የሞተን ሰው መውቀስ ጀምሯል። ከስራው ጋር የተገናኘ ዑለማን ማንቋሸሽ ጀምሯል። ሰዎች በእምነታቸው በእውቀታቸው እንኳን ካላከበርናቸው በእድሜያቸውና ሰው በመሆናቸው ብቻ ልናከብራቸው ይገባል። ወንድሜ አንተ የሆነ ሰው ላይ ጣትን ስቀስር እኔ ልክ ነኝ እያልክ ነው። ልክ ከሆንክ በዚህ ልክ መልፋት ምን አስፈልገ? አንተ ነገህን ካረጋገጥ የነገ ቤትህ ስለ ቀብር ነገር እርግጠኛ ከሆንክ ምን አስለፋ? ቆጭ አትልም? በቀን 17 ጊዜ ጌታዬ ሆይ ቀጥተኛውን መንገድ ምራኝ፣ የሀቲማዬን ነገር አደራ እያልክ የቀብሬን ነገር አደራ እያልክ ዱዓ ታደርጋለህ። ግን በህይወት ያሉም ሰዎች የሞቱም ሰዎች ሳይቀር ቡድኖችን ሰብስበህ በመጥፎ ታነሳለህ፣ በመጥፎ ታወሳለህ። አላህን እንፍራ። ስለኔ ሀቲማ ስላንተ ሀቲማ የምናውቀው ነገር የለም። ምናልባት ዛሬ አንተ ያለህበት ጥሩ ደረጃ ላይ አንተ በመጥፎ የምታነሳቸው ሰዎች ተክተህ አንተ ደግሞ የነሱ ቦታ ልትተካ ትችላለህ። አላህን እንፍራ። የት ነው ያለነው? ራሳችንን ፈትሽ። ቀብር ስትገባ ስለ ራስ እንጂ ስለነከሌ አትጠይቅ። ዛሬ ሰዎች ያለ እውቀታችን አላስፈላጊ የሆነ ቦታዎች ተገኝተናል። ሁላችንም ቡድን መስርተን የኔን ነው ልክ ማለት ጀምረናል። አላህ ይቅር ይበለን። አላህን እንፍራ። ወደ አላህ እንመለስ። ዛሬ ቀብሩ ስንገባ ምንም ይዘነው የምንገባ ነገር የለም። የሚጠቅመህ ግን ለቀብር ብለህ የሰራኸው ስራ ብቻ ነው። ሀቢቢ እህቴ፣ እዚህ ላይ የተኛን ቀን ምን ያጋጥመን ይሆን? እንደሰታለን ወይስ ምንድነው የምንሆነው? እሺ አሁን ልጠይቃችሁ፣ ይህንን ቀለበት ለማን እንስጠው? እኛ ለማን እንስጠው? አንተም ጣት ላይ ያለው እጅህ ላይ ያለው ለማን እንደምሰጠው ማን እንደሚያልቀው አታውቅም። ሰላም አለይኩም ወራህመቱላሂ ወበረካቱ።